30 ዓመት ልጅ ነው የምትመስለው ገና ቴንክ ዩ እውነት 30 ዓመት በትዳር ውስጥ በደንብ ይዞሻል ማለት ነው ተንከባከዋል አዎ አልহামዱሊላህ I have to be thankful ማመስገን አለብሽ ያንዳንዱን ተማርኩ ደረስኩ ምልባቸው የህይወት ስቴሽኖች ከሱ ጋር ነው ደረስኩት አስተምሮኛል ማለት ነው አይደል ባልሽ ካስተማረሽ አሳድጎኛል እሱም ብዙ ልጅ ሆኖ ትልቅ ሰው ነው አይደለም በሰዓቱ was like 7-8 ዓመት ልዩነት ነበር የነበረን I think he was 27 I was 19 አብረን አደግን ግን እሱ እኔን አሳደገኝ ገባሽ ስፔሻሊ አድገሽ ምንድነው አግብተሽ ልጆች ወልደሽ የልጆች ኃላፊነት በዚህ የባል ኃላፊነት በዚህ የቤት ኃላፊነት በዚህ ከዛ ትምህርት ስትይ አጋዥ ባልቤት ውስጥ ከሌለ በጣም ከባድ ህልምሽንም ለማሳካት ይከብዳል እውነት ነው ከዛ በኋላ ነው እንግዲህ በኮምፒውተር ሳይንስ ተማሪ ሆነሽ ማለት ነው ያ በኮምፒውተር ሳይንስ ዲግሪን የጨረስኩት በሊደርሺፕ ማስተርሴን የጨረስኩት ከዛ በኋላ በአልሞስት አመት ከ9 ወር አካባቢ የካፕልና ፋሚሊ ቴራፒስት የሚባለው የተማርኩት ላይፍ ኮች ሰርቲፋይድ ላይፍ ኮች ይባላል እሱን ተምሬ እንደገና ቢሮ ከፍቼ እንደገና ነው ተመጫለሽ አንድ ቀን ከጂሙ ጋር አንድ ላይ ነው እንኮ በደስታ እውነት የ5 ልጆች እናት ነኝ የ5 ቆንጆ ልጆች እናት ይሰመርልኝ እሺ ስንት ወንድ ስንት ሴት በጣም ብዙ ነገር አንድ ሴት 4 ወንድ ኦኬ ተመሩ ነው ያ እና ኦሬዲ ተለልቆ ነዋል 27 ዓመት 24 ዓመት 18 ዓመት 13 ዓመት 9 ዓመት የመጨረሻ ኤግዛክትሊ ለጊዜው የመጨረሻ የምን መዝጋት ነው እኔ ሙሉ እንደሱ ላለሁኝ እንዳይሰማብኝ ሁሉ የሆነ ነገር ገባሽ አይታወቅም ነው ማለት እውነት ነው ማን ያውቃል እሱ በሰጠሽ ሰዓት አሜን ብሎ መቀበል እንጂ ይሄን በዚህ ያረጋዋለሁ ፕላን አረጋዋለሁ ብዙ ጊዜ I don't think work out የሚያደርግ ነገር አይመስለኝም ከመጣ አሁንም 6ኛ anytime ልጆች ያሳደግሽ ነው ትምህርትሽን የተማርሽው በሙሉ እየተማርኩ ያንዳንዱ ልጅ ያውቃል ምን ስመረቅ ማንን ይዤ ፎቶ የተነሳሁት ሁሉ አላቸውና በጣም ኢንጆይ አረጋዋለሁ አብረን ነው የተማርነው ከልጆቼ ጋር